እኔ ሂፓፕ ልበልልህ ሂፓፕ ወዝሚ እዛ ሰፈር ወዝሚ አንድ በቆሎ ወዝሚ እስቲ ደፍር በእናትህ ተነስና ወዝሚ እዛ ሰፈር ወዝሚ አንድ ኩባያ ወዝሚ እዚህ ሰፈር ወዝሚ አንድ ኩባያ ወዝሚ ያማን አታበላሽብኛ በልጣጣ ተግባቡ ያለ ወንድ ስነፋስ ራሱ ያዛራ ቢያት ያመጣው አዳምጪ ያለሽማ እንደኔ ያለው ቅናት ጥፍር ያንበትየ አንደቢያን በያነስ ከንታርሽ ራሱ ዱቄታ ራሱ ዱቄታ አናቃተም እንደ አናቆት ተረጋጉ በየሰው ተወላነሽ ስትታይ ወጣት ትመስላለህ። አለባበስህም ጥሩ ነው። ሱፍህም ቆንጆ ነው። ደረትህም ቆንጆ ነው። ቆንጆ ነው። ከአሜሪካ ነው ያመጣልኝ አንድ ወዳጅ። ሲንግል ነው። እኔ አግብቷል የፈታ አግብቷል። ቀደመች ታስተዋውቀኝ ነበር። አንድ ቀን የዛውና ችግር የለውም አመጣዋለሁ አለ አጫውተዋለሁ። ስንቱን አጫውተሽ ትችይዋለሽ። እንግዲህ ችግር የለውም። ባረቄ ነው የሚጫወተው፣ መብቴ ነው። ሙዚቃውን ልክፈትልህ፣ እንዝናናለን። የታባቴ ነው ማምነው። ኧረ እኔ ይሄንን መልክ ላይ አይኩን እስቲ ውይ አይ እርሶ ሴትዮ ደግሞ ጀመሩት። አይ እንግዲህ ምን ይደረጋል? ለእንደኛ መፈጠር ነው እንግዲህ ወቦ ነው። እኛ ሊፕስቲኩን ቻፕስቲኩን እንቀባዋለን። ኧረ እስቲ እርሶ ሴትዮ እንደ እድሜዎት ይሁኑ። እንደ እድሜ ስለሆንኩ መሰለኝ እንዴ ሸርበተን ነው የምለው። እርሶ ነው ያለፈውበት እንደው እንደ እድሜዎት ሆኖ። በማስታረቂው እንግዲህ ተረጋጉ። ቀስ ብዬ ነው መቃደሎት ዴቭ እስኪመጣ ድረስ። ዴቭ እኮ የከንፈር ወዳጄ ነው። አይ እንደው እዚህ ምድር ላይ እንደኔ አይነት ቆንጆ አንዱን እንኳን ፈጣሪ አብብ ያደርግ ኖሮ ሴትም አያስፈልግ ወላቲያን ነው። እንግዲህ እንደ እድሜዎት ነው እርሶ። እኔማ እንደ እድሜዬ ነኝ፣ እርሶ እንደ እድሜዎት ነው። የከንፈር ነገር አለ። አይ እንደው በዚህ እድሜሽ አባላሽሽ ይጣፍጣል። እስቲ ቀመሱት። ቀመሱት። እርሶ ሴትዮ ስነ ስርዓቱን ያዙ። እንግዲህ ቀረው ቦታ እንደው ይሄንን ከንፈር ያገኘ ታደለ ደግሞ አይደለም ታደለ ነው። እንደምን ዋላችሁ? እንዴ ሰላም ናችሁ? መጣህ እንዴ? አዎ። እንዴት ነው? ሳልዘጋጅበት አረጅ መጡ እንዴ? እንዴት ነህ ጌታ? እንዴት ነህ? ደህና ነህ? ደህና ነህ? ሰላም እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ወደ ብርቄ አመጪን በደህና መጣ። እንኳን ደህና ቆያችሁ። እሰየኔ ጌታ ደግሞ እንዴት ነው ድንቡሽ ቡሽ ብለህ የመጣኸው? ቴንክ ዩ
It's okay. Thank you. እንግሊዝ ነው ሳይገቦትም ወዲህ ነው እንደው ስንት ላልበለ አውደ ቅዱስ እሺ መጣረቂያ ነው እንደው ብርጫረቄ ብለ ማለት ነው እዚህ ሰፈር ጠይቅ እንደኔ ረቄ ምን ሆኖ እንደው ልቅላል እስቲ ቅጁ ከባህር ቅጁ ከወንዙ ቅጁ እኔ በስለማ ምን ይባላል እስቲ ከጓዳ ሻረቄውን ቅዱ ነው የሚባለው እሰይ እንደሱ ይሻላል ቋት በዚህ ነው አትወክል ይሁን እሺ አያት እስኪ ጠጣልኝ ምርጥ ነው እኮ ደግመሃለሁ ጠጣ የኔ ጌታ ጠንበላል አለ አንኩር ሶሲያትየም ጠጣልኝ የኔ ጌታ ይዘነዋል እና እንዴት ናችሁ እግዚአብሔር ይመስገን ቄው ሁሉ ሰላም ነው መንደሩ ደህና ነን አንዳንድ ምቀኞች አሉ እንጂ እኛ ደህና ነን ያው ገበያችንን እንደው እንትን እያለን ነው አንተ ደህና ነህ ደህና ነኝ ሁሉ ሰላም ነው ሁሉ ሰላም እሰይ ሰላም አግብተሃል አላገባህም በቃ አላገባህም እንዴት አልክማ አላገባህም ያላገባው መስላለሁ አላገባህም ጣሰ ላይም ቀለበት የለም እኔ ጣት ላይም ቀለበት የለው እንግዲህ ለጊዜው አላገባውም እንዴት ታገባለህ እዚህ መጥመጣ ከሆነ ታገባለህ ነገ ጠጣልኝ አንተ ብቻ ጠጣ እሺ ታገባለህ በቅርቡ ታገባለህ እንጋባለን ማነው ቀስ በቀስ እንዴት አየኸኝ እኔን አረቄን ጥሩ ነው አረቄ እኔን እንዴት አየኸኝ ጥሩ ይተምካሉ አረቄው ጥሩ ጥሩ ነው እኔም ጥሩ ነኝ እኔ ጥሩ ሰው ወዳለሁ በተለይ ወንድ በጣም ወዳለሁ ጥሩ ነው ሰው መውደድ እኮ ጥሩ ነው መውደድ ጥሩ ነው አይከፋም ሰው ይወደዳል አይጣላም ጥሩ አረቄ እውነት ጠጡ አብሶ እሺ ጠጣልኝ እኔ ጌታ አንተ ጠጣህ ማለት እኮ እኔ እንደጠጣው ነው አይደል እንዴ አዎ እስቲ በይማዝም እና ጠጪው አንቺ ለምን አይ ብዙ አወራሽ ደግ አደረኩኝ ተከበሪ ከብሮትን ጠብቁ ሶሲያትዮ ተከበሪ እንዳልሎት ተጫወት ምንም አይደለም ተጫወት እንዴት ነው ጠጣ ይሄ ጌታ ጀምረናል ጠጣ ይሄ ጌታ ጠጣ እሺ አቤት አረቄ ብንጭ አረቄ ይባላል እንደው ቆንጆ ነው ስሙት ጥሩ ነው አዎ ቀኛ ዋለኝ ጌታ አንተን ሰጠኝ ይኸው አቤት ጌታ እኮ ይወደኛል እውነት ይወደኛል እንደው ጌታው እንደው እዚች አጠገቤ ጎኔ ቆንጆ እንደው አረቄውም ይጣፍጥሎታል እኔም አጣፍጦታለሁ ችግር የለም አሳልፊ አንቺ እኔ ወስድሎታለሁ ቁጭ በሉ እሷ ደግሞ ከሱ ላይ ጠጋ በሉ ወዲህ ጠጋ በሉ ደህና ጌጥ እንዳለ ጠጋ በሉ ሳይማንቹ ታይ እንግዲህ ጌታ ጠጣልኝ እኔ ጨምረልሃለሁ ምን አባቱና ችግር የለም ወይ ለቀራ ችግር የለም ጠጣ እንጂ ወንድ አይደለህ እንዴ እንደ ወንዶቹ ቆፍጠን ብለህ ጠጣ ቶሎ አይ እንዳይጥለኝ ብዬ ነው ቀስ እየተባለ ነው ችግር የለውም ማደሪያ አለ እዚህ አንተ ብቻ ለመጣል ያቃ ችግር የለም እስከምወርቅም አልጠጣም ጠጣ ወዝሚ እዚህ ጋር ይጋድልኝ ላላ ወዝሚ እብድ ነች ጭንቅላቷ የለም አለ ያማታል she is mind አቺ ማታቂውን አታውሪ ራፕራን ኧረ የነዳ ቁጭ በይልኝ ተጨማለቂ አረቄ ቤትን አታበላሽ ብቻ የነዳ
እስኪ ካሪያሽ ደግሞ ወድቋል። ያዥና ቁጭ በይ አርፈሽ ገፋለ በቃ ቁጭ በሉ። አትግማሙ። ታግማማሽብን እኮ ምን ናቸው? ራፐር ናቸው ያሉ ምንድን ናቸው? ራፐር ኦሬዲ ራፐር ኧረ እሱን ታዩ እንደዛው ያሳብ የጀመርሽው መሀል አይደለሽ። ጨርሻይ ማንቹ ተከበሪ ታይ ታይ ይበቃል። ምን ነው አሳቆ እኛ ደግሞ እናጫውትሃለን። አለን ራፐር አለውሎት ለአንተ አለውሎት ደግሞ ማለት ነው። አለው አችሉማ እስቲ ታፈቁት በሉ አይችሉም። ታፈቁት በሉና እደዛ አተዋዘሪ ቤት የመጣሽ እሺ ራስሽ ሞዛዛ እንዳልልሽ እኔ አፐርሹት ወደ ከንትሹት ነው ማረቆት እኔ አፐርሹት ብትይ ለወርፉት ብትይ እንዳልልሽ እሺ ታው ያዙኝ ታዋቂ ራፐር ነኝ እኔ አትያዙኝ ልቀቁኝ ብያለሁ። ሙዚቀኛ እንዳይረሱኝ ሙዚቃ እኔ ያለሽማ እንደኔ ነው እኮ ቅናት ጥፍሬን ብትይ አንደቤን ብትይ ያነስ ከንፈርሽ ራሱ ዱቄታ ራሱ ዱቄታ አናቃተም እንደ አናቆት ራፐር ሶራ በተረጋጉ አይቆራልፍም እንዳልገቦት በእንጀታው ተላነሽ ያቷል አረባኮ እሱ ስላለ ነው ተከብራሽ ቁጭ አሁን አይ ተከብራሽ ቁጭ አይረዛ አንቺ ራፐር ወንቢ አሁን ተከብራሽ ተቀመጪ። እንግዲህ ይኸውልሽ እነሱ ስላሉ ነው የምቀመጠው እንጂ አንቺ ብዬሽ አይደለም። አርቲስት ነኝ። አርቲስት ነው የሚባለው። አርቲስት ነው የሚባለው። እርሶ እራሱ አያውቁም። በይ ቁጭ በይ አሁን ቁጭ በል የእኔ ጌታ ቁጭ በል። አፋትጠጣ እርሶ እራሱ ደቼ ጠጣቀስ ኮፍዬ በአንቺ ምክንያት ኮፍዬ እራሱ አንቺን አይቶ ይወድቃል። ሱሪሽን ሙሉቃል ምን አገባኝ? እኔን አይቶ መሰለሽ እንዴ? እጅሬውን አይቶ ነው። አይ ያንቺን እጅሬ ማን አይታሽም አይነካከኝም። ራፕ ነው የማገባው ራፐር በቃ አሁን ዝም በይ። አሁን አለገኝ ጌታ ተጫወትልኝ እንጂ አረቄ እንዳይጠጣ ጠጣይ ጌታ በይ እስቲ ነይ አረቄውን ቅጂላት። አልቀዳም በቤተማ ማንንም አያዘኝም። ማንም አይደለም ለኛ ብለው ይቅሩላት። እንግዳ ነች። እንግዳ እንደሆነ ማመጣነው ለኛ አንተ ስላልክ ነው። እኔ ስላልኩ ላንተ ብዬ ነው። እኔ ላንተ ብዬ ማለት ነው። ወጋ ያፈለክበት ቦታ ሄዳለሁ። አዎ በቃ አንቺ ደግሞ ዝጊ፣ አብሽን ዝጊ። በቃ አረቄሽን ትጠጫለሽ። እሺ እግዚአብሔር አክበር የኔ ጌታ። እኔ እንግዲህ በመስፈሪያው ነው የምጠጣው ጌታዬ። ያው ታዲያ የቤቱ ባለቤትም አይደለም የአረቄ ቤቱ ባለቤት ነው። ቆንጆ አረቄ ቤት ነው ያሉት። እኔ በጣም ቺርስ በለኝ። ቺርስ ነው? አዎ ቺርስ ነው የሚባል። ምንድን ነው የሚባለው? እታችሁ ነው ተጣጣው ይገርምሽ። እና እንዴና ጥሩ ነው። ሁሉ ነገር ሰላም ነው። ሁሉም ቆንጆ ነው። ጥሩ ነው። ጥሩ ነው። ተመስገን። ጥሩ ነው። እንዴት ወደ ሙዚቃው ገቡ? ይገርሞታል። ሙዚቃ እንዴት እንደገባው ያኔ ስወለድ ራሱ በራፕ ዘፈን ነው ከእናቴ ውስጥ የወጣው። ራፕ ምንድን ነው? ራፕ ማለት ነው። ራፕ ማለት በቃ ራፕ ማለት ነው። ራፕ ማለት ደግሞ ራፕ ማለት ነው። ገባህ? አልገባህም? ይገባል። ከነጋ ስትሆን እና
አስገባለታለሁ። ባለ 100ውን ከፈለሽ ባለ 50ውን። እሺ ባሉ ይገርሞታል። እኔ ራፕ ሳደርግ ማለት ነው ከላይ ሰፈር እስከ ታች ሰፈር እንዴት ጠጡ? እሺ ጠጡ እስቲ ጠጣልኝ። እኔ ጌታ ጠጣ ሳይ ፋሚሊውን አረጋን ጠጡ ትገዛል። ጥሩ ነው። አገኘው ብላ እንደው እንደኔ ሸብላላ እንደኔ ራፐር ደናጭ የለም። ይገርሞታል። ቢታዩ ውበቴ እኮ ሰውን ከመርፋቱ የተነሳ ማለት ነው በራፕነቴ ስንት ሰው እንደገደልኩኝ። ራፐር አይ መቀለል ስትቀደድ ነው። እኔ እንደው ታሪክ ልንገርህ። እንዴት አልታሰሩም? ሰው ገለዋል እኮ ጠይቃት ትመልስልህ። ከዛ ንገርህ ወዲያ ነው እንመጣለን። ጠይቃት እሷን ነፍሰ ገዳይ ነች። ውይ በውበቴ ነው። በዚህ ድምጼ በዚህ አንድ ልርቀቅባችሁ እናቴ። ኦኬ ሃ ኦኬ ሁ ኦኬ 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 ያ ኑማ ያ ፕሮዲሳ አይመስለኝም። ተመችቶታል። ከኔ ጋር ጨወታ ልጁ ያማን ልጁ ወደውታል። ሲደረደር ነው ወደኸዋል። እኔ ግልጽ አልወደደውም። ግልጽ ነው የማወራው እኔ ስንዱ ግልጽ ይረብሻል። አቤት ጥሩ ነው። ይረብሻል አለ። ይረብሻል ማለት ነው። እኔ ሂፕ ልበልልህ። ሂፕ ወዝሚ እዛ ሰፈር ወዝሚ አንድ በቆሎ ወዝሚ እስቲ ደፍር በእናትህ ተነስና ወዝሚ እዛ ሰፈር ወዝሚ አንድ ኩባያ ወዝሚ እዚህ ሰፈር ወዝሚ አንድ ኩባያ ወዝሚ ያማን አታበላሽብኛ። በልጣጣ ተግባቡ። እርሶ ሰውዬ እንደው ሰውዬ አልኩት። ነገሩ ሰውዬ ቢሉትም አያንሱም። ሙዚቃ ነው። ድምጽ ያናደላችሁት ቆንጆ ነው አይደለ? የኔ ራፕ ይሻላል። ያውልህ ይሄ ማን ነው? ካሳ ጊልዶ ካሳ ጠርቶኝ ይሄ ድምፅሽንማ አለ ዝፈኝበታል። ሙት ነው የምልህ ሙት። ይኸው ሙት። ኧረ ጠላቱ ከዛ እኔ ደግሞ ታውቃለህ እንዳታውቅም ለካ እኛ አረቄ ቤት ከከፈት 26 ዓመት ሞልቶኝ። ከዛ በ26 ዓመት ውስጥ ስንት ነገር አለች ያለው መሰለን። እዚህ ለሚመጡት በዚህ ዘለላ በሆነ ድምጽ ስዘፍንላቸው እንደው ከስክስታ እስከ ሬጌቶና ይዘፍናሉ፣ ጨፍራሉ። እኔ እንግሊሹንም አማርኛውንም እዘፍናለሁ። አይተነዋል። አዎ እንግሊሹን አይተዋል። ያውኑ እንግሊሽ ነው። ጥሩ ነው፣ ይጫወታሉ። አዎ ጥሩ ነው፣ ይጫወታሉ። አማርኛውን ልስፈልልህ። አይ ይበቃል። ይበቃል። ጆሮአችን ነው ቀረ። ስለምትመላለስ ሌላ ጊዜ ዘፍንልሃለሁ። እሺ ጠጣልኝ እኔ ጌታ ጠጣልኝ። ቺርስ ያማን ከየት ነው የሚያስመጡት? አረቄውን ቤቴ ውስጥ ነው የምሰራው። እኔ ቤቴ ውስጥ ያውልህ እኔ ማለት ነው አረቄ ቤት ውስጥ ነው እኔ የምሰራው። እዛ ኩሽና አለኝ። ኩሽና ውስጥ ነው እኔ የውጭ አረቄ ከና አይነካካኝም። እንዴ አይነካካኝም ነው የምልህ። አዎ ወደድከው? ጥሩ እኔንስ ወደድከኝ? እንዴ ሁሉም ሰው ይወደዳል እኮ። ይወደዳል። ዋና እኔ የምወደድ ነው። ተጫወት። እኔ በጭንቅላቴ ዜማና ግጥሜን እየደረስኩ ነው። ደረስኩ። ጥሩ ነው። ግን እዚህ ነሽ አሁን።
በሚቀጥለው ታየኛለሽ እዛ መድረክ ላይ ዳፋድፋት እንዴ ነው ጌታ አሁን ሲቆቅበው ድፋት ለሞቀር አርገው የኔ ጌታ አራ ሙዚቃ እርሶ ኖ she's not music ምናምን እኔ ልንገር እኔ ነኝ የማውቀው ይህ ማለት ምን ማለት ነው? የእሷ ሙዚቃ አንደኛ ነው እያለች ያለው አይደለም። እሷ ምንዛፍ ነው አማራጭ ሙዚክ ማለት ሙዚቃ ማለት ነው። አንተ እንግሊሽ አስነካካ እኔ ምንድን ነው መንካ ማለት አታረሱ አራቃለሁ እንጂ እንደሙ ሊነግሩኝ እና ታዲያ ምን ማለት ነው? ሙዚቃ ለብስላለ አራናጋአቃለሁ እና ሳታቅ ምንድነው እንትን የምትለው? አቃለሁ ስትታይ ወጣት ትመስላለህ። አለባበስህም ጥሩ ነው። ሱፍህም ቆንጆ ነው። ወደሩስ? ደረትህም ቆንጆ ነው። ቆንጆ ነው። ከአሜሪካ ነው ያመጣልኝ አንድ ወዳጅ። ሲንግል ነው። እኔ አግብቷል የፈታ አግብቷል። ቀደመች ታስተዋውቀኝ ነበር። አንድ ቀን የዛውና ችግር የለውም አመጣዋለሁ አለ አጫውተዋለሁ። ስንቱን አጫውተሽ ትችይዋለሽ። እንግዲህ ችግር የለውም። ባረቄ ነው የሚጫወተው፣ መብቴ ነው። ሙዚቃውን ልክፈትልህ፣ እንዝናናለን። እሺ